ሰላም ይህ ኢየሩሳሌም አካዳሚ ነው። በዛሬው ቪዲዮ ፕሪሚቲቭ ስኬጁሊንግ አልጎሪዝሞችን ከተለያዩ ኤግዛምፕሎች ጋር እናያለን። ፕሪሚቲቭ ስኬጁሊንግ አልጎሪዝምስ የምንላቸው ፕሮሰሶች ከነሱ የሚበልጥ ወይም ደግሞ ከነሱ ቅድሚያ ሊሰጠው የሚገባ የፕሮሰስ አይነት ሲመጣ አሎኬት ከተደረገላቸው ሲፒዩ ወጥተው ወደ ሬዲ ስቴት የሚመለሱበት የስኬጁሊንግ አልጎሪዝም አይነት ነው። ዌቲንግ ታይማችንን ለመቀነስ እንደዚሁም ስሮፖርታችንን ለመጨመር የምንጠቀምበት የአልጎሪዝም አይነት ነው ማለት ነው። ወደ ሁለተኛው ስንሄድ ፕራዮሪቲ ቤዝድ ስኬጁሊንግ አልጎሪዝም የምንለው ደግሞ በፕሪሚቲቭ ዌይ ማለት ነው። እያንዳንዱ ፕሮሰስ አሳይን የሚደረግለት የራሱ የሆነ ፕራዮሪቲ አለ። ራን እያደረገበት ባለበት ሰዓት ከሱ የተሻለ ሃይ ፕራዮሪቲ ያለው ፕሮሰስ በሚመጣ ጊዜ ራን እየተደረገ ያለው ፕሮሰስ ይወጣና አዲሱ ፕሮሰስ ይተካል ማለት ነው። ኤግዛምፕሎችን ስናይ ምንድነው? አራይቫል ታይም 0 ላይ ሬዲ ስቴታችን ላይ ፕሮሰስ 1 በ21 በርስት ታይም ኤንድ በ3 ፕራዮሪቲ መጥቷል። ሲፒዩ ስራውን በሚጀምርበት ሰዓት ሬዲ ኪው ላይ የተገኘ ፕሮሰስ ይገባል። ስለዚህ ይሄ ፕሮሰስ ወደ ሲፒዩ አሎኬት ይደረጋል ማለት ነው። ስለዚህ ከ0 እስከ 1 ያለውን ፕሮሰሷን ገብቶ ራን እያደረገ ነው። አንድ እንደተጠቀመ ሌላ ፕሮሰስ 2 የሚባል ፕሮሰስ 3 በርስት ታይም እና በአንድ ፕራዮሪቲ ይመጣል። ስኬጁሊንግ አልጎሪዝማችን ፕራዮሪቲ ቤዝድ ስለሆነ ኮምፔር የምናደርገው ፕራዮሪቲያቸውን ነው ማለት ነው። ከ3 ፕራዮሪቲ እና ከ1 ፕራዮሪቲ ከ1 እና ከ3 1 ያንሳል። 1 ፕራዮሪቲ ያለውን ወደ ሲፒዩ አሎኬት እናደርጋለን ማለት ነው። ስለዚህ ፕሮሰስ 1 ከራኒንግ ስቴት ይወጣል። ፕሮሰስ 2 ወደ ራኒንግ ስቴት ይገባል። ፕሮሰስ 1 ከራኒንግ ስቴት ሲወጣ አንድ ተጠቅሟል። 21 ነው የሚፈልገው፣ 20 ይቀረዋል ማለት ነው። ተመልሶ ወደ ሬዲ ስቴት ላይ ይጠብቃል። ፕሮሰስ 2 ከ1 ሚሊ ሰከንድ እስከ 2 ሚሊ ሰከንድ ያለውን ይጠቀማል። ሁለተኛው ሚሊ ሰከንድ ላይ ሲደርስ ፕሮሰስ 3 በ6 በርስት ታይም እና በ4 ፕራዮሪቲ ይመጣል። አሁንም ኮምፔር እናደርጋለን። 4 ፕራዮሪቲ ያለው ፕሮሰስ አለ፣ 1 ፕራዮሪቲ ያለው ፕሮሰስ አለ፣ 3 ፕራዮሪቲ ያለው ፕሮሰስ አለ። 1 ፕራዮሪቲ ያለው ያንሳል። ስለዚህ ፕሮሰስ 2 እዛው ሲፒዩ ላይ ይቀጥላል። አሁን ከ2 እስከ 3 ያለውን ተጠቅሟል። 3 ላይ እንደደረሰ ሌላ ፕሮሰስ ይመጣል። ስለዚህ ፕሮሰስ 4 ደግሞ በ2 በርስት ታይም እና በ5 ፕራዮሪቲ ይመጣል። አሁንም ኮምፔር እናደርጋለን። ከ5 ፕራዮሪቲ፣ ከ4 ፕራዮሪቲ፣ ከ1 ፕራዮሪቲ፣ ከ3 ፕራዮሪቲ የሚያንሰውን እንመርጣለን። ስቲል 1 ያንሳል። ፕሮሰስ 2 አሁንም ይቀጥላል። ከ3 እስከ 4 ያለውን ይጠቀማል። ፕሮሰስ 2 የሚፈልገው 3 በርስት ታይም ነው። ስለዚህ 1 2 3 ተጠቅሟል፣ ጨርሷል። ከሬዲ ስቴት ይወጣል ማለት ነው። አሁን ቀሪ ፕሮሰሶቻችንን ነው ኮምፔር የምናደርገው። 4 ፕራዮሪቲ ያለው አለ፣ 5 ፕራዮሪቲ ያለው አለ፣ 3 ፕራዮሪቲ ያለው አለ። ትንሹን ነው የምንወስደው። ስለዚህ 3 ፕራዮሪቲ ያለው ወደ ሲፒዩ ይገባል። ፕሮሰስ 1 20 በርስት ታይሙን ይዞ ወደ ሲፒዩ ይገባል። ከ4 እስከ 24 ያለውን ይጠቀማል፣ ጨርሶ ይወጣል። 2 ፕሮሰሶች ቀርተውናል። 4 ፕራዮሪቲ ያለውና 5 ፕራዮሪቲ ያለው ቀርቶናል። ከ4 እና ከ5 4 ያንሳል። ስለዚህ 4 ያለውን ወደ ሲፒዩ አሎኬት እናደርጋለን። ከ24 እስከ 36 በርስት ታይሙን ተጠቅሞ ይወጣል ማለት ነው። አንድ ፕሮሰስ ነው የቀረው፣ እሱን ለሲፒዩ አሎኬት እናደርጋለን። 2 በርስት ታይሙን ይጠቀማል። ከ30 እስከ 32 ያለውን ተጠቅሞ ይወጣል ማለት ነው። እንደዚህ አይነት ስኬጁሊንግ አልጎሪዝም ደግሞ ፕራዮሪቲ ቤዝድ ስኬጁሊንግ አልጎሪዝም ኢን ፕሪሚቲቭ ካቴጎሪ ብለን እንጠራዋለን ማለት ነው። ቅድም ካልኩሌት እንዳደረግነው እዚህም ላይ ተርናራውንድ ታይማቸውን እና ዌቲንግ ታይማቸውን ካልኩሌት ማድረግም ይቻላል። ቪዲዮ ከጠቀማችሁ ላይክ እና ሼር ማድረግ እንዳትረሱ። ሰብስክራይብ አድርጋችሁ ደውሉን ተጫኑ። አዳዲስ ቪዲዮዎች ሲለቀቁ ይደርሷችኋል። በኔክስት ቪዲዮ እስክንገናኝ ድረስ ቴንክ ዩ ፎር ዋቺንግ ባይ።